የዛሬው የባህል መድረክ በቅርቡ ከቦን ዩኒቨርሲቲ በከፍተኛ ውጤት በዶክትሬት ዲግሪ የተመረቀ ኢትዮጵያዊን እንግዳው አድርጓል። ለዝግጅቱ አዜብ ታደሰ። ዶክተር ደረጀ ታምሩ ደሜ ይባላል። የ32 ዓመት ጎልማሳ ነው። በግብርና ሙያ በዶክትሬት ማዕረግ እጅግ ከፍተኛ ውጤት በማምጣት የተመረቀው የዛሬ ወር አካባቢ ነው። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ዶክተር ደረጀ ታምሩ የኢትዮጵያ የግብርና ስልት ከባህላዊ ወደ ዘመናዊና ምርታማነት እንዲቀየር ጥሪውን በተደጋጋሚ እያሰማ ነው። ኦሮሚያ ክልል ሰሜን ሸዋ ዞን ያያሮ በምትባል ገጠር ቀበሌ ውስጥ የተወለደውና ያደገው ጎልማሳው ዶክተር ደረጀ ታምሩ በግብርና የሚተዳደሩት እናትና አባቴ እኔ እንድማርላቸው በጣም ለፍተዋል። እናም እኔ ከዚህ በጣም ገጠር ከሆነ አካባቢ ወጥቼ በጀርመን በግብርና ሙያ በዶክትሬት መመረቄን እንደ ቀላል አላየውም፣ ደስ ብሎኛል ሲል አጫውቶናል። ዶክተር ደረጀ ታምሩ የዛሬ 8 ዓመት በጎርጎሮሳውያኑ 2017 ዓ.ም በጀርመን አካዳሚ ልውውጥ አገልግሎት በምህፃሩ ዳድ በኩል በግብርና ሙያ ለሁለተኛ ዲግሪው የነጻ ትምህርት ዕድልን አግኝቶ የዶይቼ ቬለ ራዲዮ ጣቢያ ዋና መስሪያ ቤት በሚገኝበት በቦን ከተማ በሚገኝ ዩኒቨርሲቲ ትምህርቱን ከፍተኛ ውጤት በማምጣት አጠናቋል። ዶክተር ደረጀ የሁለተኛ ዲግሪ ትምህርቱን በከፍተኛ ውጤት በማጠናቀቁ የሶስተኛ ዲግሪ ማለትም ለዶክትሬት ዲግሪ የሚያበቃውን የትምህርት ዕድል በማግኘት በቅርቡ ዳግም እንዲሁ በከፍተኛ ውጤት በዶክትሬት ተመርቆ በዩኒቨርሲቲው መምህራን ከፍተኛ አድናቆትን አግኝቷል። የአገሩን ስምም አስጠርቷል። እሱም በጣም ተደስቷል። በጣም ጥሩ ነው። በጣም ደስ ይላል። ምክንያቱም የረዥም ጊዜ ልፋት ስለሆነ ቢያንስ ለፒኤችዲው ብቻ ወደ 4 ዓመት የሰራሁበት ስለሆነ ደግሞ ጥሩ ውጤትም ያገኘሁበት እና እንደዛውም እኔም በጣም ደስ ብሎኛል። ዶክተር ደረጀ እንኳን ደስ ያለህ በድጋሚ። እንግዲህ ወደ ጀርመን የመጣኸው በጎርጎሮሳውያኑ 2017 ዓ.ም ነው። የነጻ ትምህርትን አግኝተ ወደዚህ ከመምጣትህ በፊት ኢትዮጵያ ውስጥ የመጀመሪያ ዲግሪህን በምን ሙያ ነው የተመረከው? እንዳልሽው በስኮለርሺፕ ጀርመን አካደሚክ ኤክስቼንጅ ሰርቪስ ወይ ደግሞ ዲኤዲ በሚባለው በጀርመን ሀገር የሚሰጥ ስኮለርሺፕ ነው። በጣም ትልቅ ሆነ አንዱ ፕሬስቲጂየስ ወይ ደግሞ በጣም ትልቅ ሆነ ስኮለርሺፕ አግኝቼ ነው 2017። ከዛ በፊት በኢትዮጵያ ግብርና ምርምር ኢንስቲትዩት ውስጥ በጅማ ግብርና ምርምር ማዕከል ተመራማሪ ሆኜ ለ3 ዓመት ሰርቻለሁ። ከዛ በፊት ግን ከጅማ ዩኒቨርሲቲ በፕላንት ሳይንስ በ2014 የተመረኩት ማለት ነው። እዚህ ጀርመን ሀገር የመጣሁት ማስተር ለመማር ነበር 2017 ላይ። እሱም ደግሞ በግብርና ዙሪያ አግሪካልቸር ኤንድ ናቹራል ሪሶርስ ማኔጅመንት ኢን ትሮፒክስ ኤንድ ሰብትሮፒክስ በሚል ማስተር ፕሮግራም በ2019 ላይ ተመርቄ 2020 ላይ ፒኤችዲን ጀመርኩት ማለት ነው። እንደምታውቀው እንግዲህ በሀገራችን በኢትዮጵያ በአብዛኛው በበሬ በሞፈር ቀንበር የሚታረስበት ነውና ይህ የአንተ ትምህርት መሬት ላይ ወርዶ ተግባራዊ የሚሆንበት ጥቅምም የሚገኝበት ነገር አለ? ትንሽ መለየት የሚያስፈልግ እዚህ ጋር የማስተርሱ ትምህርትና የፒኤችዲ ትንሽ ይለያሉ። በማስተርስ ደረጃ እንደውም ፕሮግራሙ ለታዳጊ ሀገር የሚጠቅም ፕሮግራም ነው። ፕሮግራሙ የማስተርስ ፕሮግራሙ ራሱ ዲቨሎፕ ሲሆን ለታዳጊ ሀገር የሚጠቅም ፕሮግራም ተብሎ ነው። ሆኖም ግን ያው እኔ ማስተርስን በጥሩ ውጤት ስለጨረስኩ ፒኤችዲን ለቀጠልኩ ወደ ሀገር ቤት አልተመለስኩ። የፒኤችዲ ምርምሬም በእርግጥ እኔ የሰራሁት ፕሮጀክት ለአደጉት ሀገር ነው። ኢኒሼቲቭ ራሱ ከጀርመን መንግስት ነው እንዳለው የፕሮጀክቱ ስንጻጻፍ። ሆኖም ግን እኔ ሪሰርችን የሰራሁበት ለግብርና የሚያገለግል ሮቦት ዲቨሎፕ ማድረግ ነው። ብዙ ፒኤችዲ ተማሪ ነበር በዚህ ፕሮጀክት ስንሰራ የነበረው። የኔ ሞዴሊንግ ላይ የሚያጠነጥን ነበር የኔ ፒኤችዲ ስራ። ዶክተር ደረጀ እውነቱን ለመናገር በጀርመን እዚህ ቦን ከተማ በሚገኘው ስመጥር ዩኒቨርሲቲ ባለፉት 10-15 ዓመታት በርካታ ኢትዮጵያውያን በግብርና በመስኖና ግድብ ብሎም በወፍ ዘራሹ የቡና ምርት ጉዳይ ብዙ ትምህርትን እየቀሰሙ መመለሳቸውን አውቃለሁ። እነዚህ ምሁራን ከዚህ ሄደው ምን ያህል ስራን እየሰሩ ናቸው? አመቺ ነውስ ይህንን ተግባራዊ ለማድረግ?
እውነት ለማውራት ብዙ ሰዎች እዚህ ውጭ ሀገር ተምሮ ይመለሳሉ ወይ ሀገር ውስጥም ትምህርት በማስተር ደረጃ በፒኤችዲ ደረጃ ይሰጣል። ግን ያን የተሻለ የግብርና እንትን አልታየኝ። በተለይ ባለፉት 10 ዓመት 15 ዓመት በግብርና የመጡት ውጤት ትልቅ ነው ብዬ አላስበው። የተሻለ መሆን ነበረበት ግን እንደውም ወይ ቆሟል ወይ ደግሞ ከነበረበት ወይ በተለይ ከ15 በፊት በነበረ በታች ሆኖም አንዳንዴ ይታየኛል። ያው የተለያየ ምክንያት ቢኖረውም ግን ከዛ በፊት በተለይ በኢትዮጵያ ግብርና ምርምር አማካኝነት እና በዩኒቨርሲቲዎች አማካኝነት የኛ ግብርና እያደገ ነበር፣ በምርምርም በውጤትም ነበር። ግን አሁን ላይ በተለይ ከ10 ዓመት ወደዚህ ወይ ከ15 ዓመት ወደዚህ እንደቆሞ ያለ ነው የሚታየኝ። ትንሽ ከ5 ዓመት ወደዚህ ትንሽ የክላስተር ፋርሚንግ አንዳንድ ነገሮች የስንዴ ኢሪጌሽን እነዚህ እሱም ትንሽ ነው ከሀገሪቱ አንጻር። ከዚህ ውጭ ከሌሎች ሀገር አንጻር በደንብ ያደገበት ሆኖ አይታይም። እንዴት ነው ግን በዚህ በግብርናው ዘርፍ አብዮት ማስነሳት የሚቻለው? ምን ቢደረግ ይሻላል? ለምንድን ነው እንደምናውቀው ወደ 80-75 በመቶ የሚሆነው የኢትዮጵያ ሕዝብ በግብርና የሚተዳደር ነው። በቅርቡ እንደሰማነው ደግሞ ኢትዮጵያ በስንዴ ምርት አመርቂ ውጤቶችን እያሳየች ነው ተብሏል። በተለይ በኦሮሚያ ክልል እንዳልከው ክላስተር በተባለ የመስኖ ዘዴ አመርቂ ውጤት እየታየ ነው ተብሏል። ቢሆንም ይህ ከአገሪቱ አንጻር ስናየው እጅግ አነስተኛ ነው። እንዴት ነው ይህንን ልንቀሰቅስና እንዲሻሻል ማድረግ የሚቻለው? ምኑ ጋ ነው ችግሩ? ኢትዮጵያ ውስጥ የቱ ጋ ነው? ብዙም ከጓደኞቻችን ጋር እና ከራሴም ጋር ማውራ ነገር እኔ በግል የሚታየኝ ግብርናውን ለማዘመን የመንግስት ፖሊሲ የመንግስት አቅጣጫ በጣም አስፈላጊ ብዬ ነው የማምነው። ለምሳሌ ከ10 ዓመት በፊት የነበረው የመንግስት ፖሊሲ ካልቸራል ሌድ ኢንዱስትሪ የሚባለው ነበረ። ያኔ ለግብርና በጣም አቴንሽን የሚሰጥበት ጊዜ ነበረ። ከዛም የተወሰነ የተሻለ ውጤት ሲታይ ነበር። በደንብ ውጤቱ ጎልቶ ባይታይም ግን ቢያንስ በፖሊሲ ደረጃ ፎከሱ ነበር በመንግስት whatever the case ወሳኙ የመንግስት ፖሊሲ ወይ ደግሞ መንግስት ለግብርና ላለው ትኩረት በጣም ወሳኝ ነው። የኛን ግብርና የኢትዮጵያን ግብርና ለማዛመን በዛው ልክ ደግሞ ሀገሪቱ በምግብ ራሷን እንድትችል ለማድረግ የመንግስት ፖሊሲ ወይ ደግሞ የመንግስት ትኩረት በጣም ወሳኝ ነው። በተለይ ገበሬዎችን በማበረታታት ደረጃና የተለያዩ የግብርና ግብአቶችን በማቅረብ በደንብ ትኩረት የማይሰጥ ሆኖ ነው። እኔ ብዙ ጊዜ ወደ ጭንቅላቴ የሚመጣብኝ ነገር የምታደርገው በኢኖቬሽን አዳዲስ ነገሮች ሲፈጠሩ ነው ሀገር የምታደርገው እና ኢኖቬሽን ደግሞ የሚመጣ በኢንዲቪጁዋል ናቸው። ኢንዲቪጁዋል አንድ ነገር አንድ ግኝት ለማግኘት በልቶ ማደር አለባቸው ሰው ልጅ እና የኛ ሀገር ላይ አሁን ሰው ራሱ በልቶ አልጠገበም። በአብዛኛው ቦታ ላይ እንደው የኢትዮጵያ ኢኮኖሚ ወይ ደግሞ የኢትዮጵያ ግብርና ላይ የሚሳተፍ ህዝብ 80-79% ቢሆንም ስቲል በዚህም ሆኖ ራሳችን አልቻልንም በምግብ ደረጃ እና በምግብ ደረጃ ራሳችን ባለማቻላችን የኛ ኢኖቬሽን ወይ ደግሞ አዳዲስ ነገሮች እንዳይፈጠሩ ያደረገ ሆኖ ነው የሚታየኝ እና ለግብርና ከፍተኛ ትኩረት ብሰጥ የተሻለ ወይ ደግሞ የዘመነ ይሆናል ብዬ ነው ማምነው። ዶክተር ደረጀ ገበሬው በኢትዮጵያ ማለዳ በሬዎቹን እየነዳ ሞፈር ቀንበሩን ተሸክሞ ወደ ግብርና ሲሰማራ ማየት በ21ኛው ክፍለ ዘመን የሚያሳፍር ይመስለኛል። ካንተ ባላውቅም ግን ይህ በግብርና ምሁራን ዘንድ እንዴት ይታያል ትላለህ? እኛም በጣም አፍራለሁ። እኔ በጣም አፍራለሁ። እዚህ በተለይ ዩኒቨርሲቲ ውስጥ እኔ ቅድም እንዳልኩሽ የኔ ፒኤችዲ ወይ ደግሞ ዋናው ፕሮጀክቱ ሮቦት ዲቨሎፕ ለማድረግ ነው ለግብርና። ሮቦቱ ራሱ ደግሞ ለምሳሌ ስንዴና አረምን ለይቶ አረሙን የሚገል ከዛ ያለፈ አረም ራሱ ይሄ አረም በጣም ስትሮንግ ወይ ደግሞ መጥፎ ስለሆነ ቶሎ መገደል አለበት ብሎ ዲሲሽን የሚሰጥ ሮቦት ነው ፕሮጀክቱ ዲቨሎፕ የሚያደርግና በዚህ አንጻር ስታስብ የኛ ገበሬ በበሬና በሞፈር በቀንበር ሲሆን በጣም ያሳፍራል። አንዳንዴ ማውራት ራሱ እናፍራለን ከስራ ባልደረቦች ጋር እኔ ያሳፍረኛል። የራሱ ምክንያቶች አሉት። ስቲል ከባድ ነው። ከዚህ ደግሞ የመንግስት ትኩረት
በጣም ወሳኝ። ኢትዮጵያ ግን ይህን መቀየር ትችላለች? ለምንድን ነው የማይቻለው? ብዙ ሀገራት እኮ በብዙ የኤሽያ ሀገራት በቅርብ ነው ያደጉት። ወይ ትራክተር ማምረት ወይ ደግሞ ትራክተር ማግዛት በሱ አይደለም፣ ወይ አዋቂ ጠፍቶ አይደለም፣ ወይ ሳይንቲስት ጠፍቶ አይደለም። ግን ያለው የመንግስት ፖሊሲ ወሳኝ ስለሆነ ነው። የሀገሪቱን ባጀት ምን ላይ እናውለው የሚለው ወሳኝ ስለሆነ ነው። በዚህም ነው ትኩረት በማጣቱም ይመስለኛል ብዙ አገር ቤትም የተማሩ አሉ፣ በተለያዩ ሀገራት የተማሩ አሉ። እዚህ ከጀርመን ራሱ በጣም ብዙ ተመረው የተመለሱ አሉ። ምንም ስራቸውን መሬት አውርደው የሚያውሉበት ቦታ የለም። ለምን? ትኩረት ስላልተደረገበት ማለት ነው። የስ እኔም እንደዛ ነው የሚታይ። እንደውም እዚህ ውጭ ሀገር ሲኖሩ በጣም ቆንጆ ውጤት ከሌሎች ጋር ከጀርመኖች ጋር ወይ ደግሞ ከተማሩበት ሀገር ኮምፒታንት ሆኖ ከማንም ጋር ሰክሰስፉል ሆኖ ወደ ሀገር ቤት ሲመለሱ ሲካስሙታል ወይ ደግሞ አናይም። ብዙ ውጤት ስንጠብቅ ምንም አይታይም። ያ ማለት ምቹ አለመሆኑ ነው የሚያሳይ። የመንግስት ሪስፖንሲቢሊቲ ነው የሚመስለኝ ወይ ደግሞ የመንግስት ስራ ነው ብዬ ነው የማምነው። ዶክተር ደረጀ ታምሩ እጅግ አመሰግናለሁ። ወደ አንተ ጉዳይ ልለፍ። እስቲ ትውልድህን እድገትህን አጫውተን። እኔ የተወለድኩበት በጣም ገጠር ውስጥ ነው የተወለድኩት። አባቴና እናቴ ገበሬ ናቸው። ሆኖም ግን በጣም ሁሌም የሚያኮራኝ እና ከዛ ገጠር በተለይ አባቴ በጣም ለፍቶ እኔን ወደ ትምህርት ቤት ለመላክና በጣም ለፍቶ ነው ያስተማረኝ። ሆኖም ግን ከዛ ገጠር ወጥቶ በስኮለርሺፕ ጀርመን ሀገር መጥቶ በፒኤችዲ መመረቅ ቀላል እና እንደዛ እኔ ኦሮሚያ ክልል ሰሜን ሸዋ ያያሮ የምትባል በሰሜን ሸዋ ስር የምትገኝ ገጠር አካባቢ ነው ተወለድኩት። ፍቼ አካባቢ ነው ሰላሌ? አዎ ሰላሌ ፍቼ አካባቢ ነው። ትንሽ ወደ ደገም የሚባል ወረዳ አለ። በዛ ስር የምትገኝ ያያሮ የምትባል ቀበሌ ወለድኩት። አንደኛ ክፍል እስከ 8ኛ ክፍል እዛ ቀበሌ የተማርኩት ያያሮ። ከዛ በኋላ 9ኛና 10ኛ ክፍል ደገም ነው ተማርኩት። አምቢሶ ትምህርት ቤት ወይ ደግሞ ደገም ሃይ ስኩል። 11ኛና 12ኛ ክፍል ደግሞ ፊቼ ነው ተማርኩት። ከዛ በጅማ ዩኒቨርሲቲ ለባችለር ወይ ደግሞ